በዛሬው ፈጣንና ትስስሩ በጨመረው ዓለም ሕግን የማስከበርና የህብረተሰቡን ደህንነት የመጠበቅ ተልዕኮ ከሀገር አልፎ አህጉራዊና ዓለም አቀፋዊ ትብብርን ይጠይቃል። ዛሬ የሕግ ማስከበር ተልዕኮን በብቃት ለመወጣት የፖሊስ ሳይንስን ማወቅ ብቻውን በቂ አይደለም። የዓለም አቀፍ ቋንቋዎች መታጠቅ እጅግ አስፈላጊ በመሆኑ የኢትዮጵያ ፖሊስ ዩኒቨርሲቲ ይህንን ነባራዊ ሁኔታ በመረዳት የዓለም አቀፍ ቋንቋዎች ስልጠናን በተቋማዊ ደረጃ በስፋት በመስጠት ላይ ይገኛል። የዓለም አቀፍ ቋንቋዎች ስልጠና መሰጠቱ ያስፈለገበት ዋናው ምክንያት እንግዲህ ሀገራችን የተለያዩ ሀገራት ዲፕሎማቲክ መቀመጫም ነች። የተለያዩ የውጭ ሀገር ተቋማትም በሀገራችን ይገኛሉ። እንግዲህ ፖሊስ ተልዕኮ ከነዚህ ተቋማት በተልዕኮ አፈጻጸም ወቅት በቀላሉ መግባባት እንዲችል የሚፈልገውን ፖሊሳዊ ተልዕኮ ለመወጣት አስፈላጊ ነው። ሌላው ምንድነው እንግዲህ እንደ ፖሊስ ተወዳዳሪ መሆን አለብን። ዓለም አቀፋዊ የሆነ ፖሊስ እንዲኖርም ከማስቻል አንፃር በቋንቋም የተሻለ የቋንቋ ክህሎት ያለው ፖሊስ ማፍራት አስፈላጊ ነው ስለተገኘ እንደ ተቋሚ ቋንቋ ዲፓርትመንት መክፈቱና የቋንቋ ስልጠና መስጠቱ አስፈላጊ ሆኗል። የቋንቋ ክህሎታቸውን በማዳበር ላይ የሚገኙ የፖሊስ ኦፊሰሮች የፖሊስ ሰራዊቱን ለመቀላቀል ያበቃቸውን አጋጣሚና የነበራቸውን ተነሳሽነት እንዲሁም ዛሬ ለደረሱበት የሙያ ደረጃ መነሻ የሆናቸውን የታሪክ አጋጣሚ ያስታውሳሉ። When I was young, I wish I want to be like a police officer. የኢትዮጵያ ፌደራል ፖሊስን እንድቀላቀል መነሻ ምክንያት የሆነኝ በልጅነቴ ያየዋቸው ፖሊሶች ናቸው። የነበራቸው ግሩም የደንብ ልብስ አለባበስና ህብረተሰቡን ለማገልገል ያላቸው ቁርጠኝነት በጣም አስደናቂ ነበር። በዚህም ምክንያት የፖሊስ አባል ለመሆን እመኝ ነበር። ለዛም ነው የኢትዮጵያ ፌደራል ፖሊስን የተቀላቀልኩት። A police officer. That's why I joined to Ethiopian Federal Police. Ma principal motivation est de protéger les citoyens. ዋናው ፍላጎቴ ዜጎችን መጠበቅ፣ ፍትህን ማስፈን እንዲሁም የሀገሬን ሰላምና ደህንነት መጠበቅ ነው። ከዚህ በተጨማሪ ህብረተሰቤን በሙያዊ ስነ ምግባር በታማኝነትና የሰብአዊ መብቶችን ባከበረ መልኩ ማገልገል ነው። Professionnalisme avec intégrité et avec respect des droits humains. I was inspired by their dress. በፖሊስ ኦፊሰሮች የደንብ ልብስ አለባበስ ዲሲፕሊናቸው ተስቤ ህዝብን ያለምንም አድሎ ለማገልገልና ለመጠበቅ በማሰቤ ነው የተቀላቀልኩት። Without any partiality. የኢትዮጵያ ፖሊስ ዩኒቨርሲቲ የሰልጣኝ ኦፊሰሮችን ዓለም አቀፍ የመግባባት አቅም ለማሳደግ በዘመናዊ ቴክኖሎጂ የተደራጁ የቋንቋ ላብራቶሪዎችን በመጠቀም በተግባር የተደገፈ ውጤታማ ስልጠናዎችን እየሰጠ ይገኛል። መምሩ ከሚሰጣቸው ስልጠና በተጨማሪ እንደሚታወቀው ዲፓርትመንቱ በላብ ተደራጅቷል። አስፈላጊው የኮምፒውተር ቁሳቁስ ለመማር የሚያስፈልጉ ቁሳቁሶች የተደራጀ ነው። ከክፍል ትምህርትን ባሻገር በላብም ተግባር ልምምድ በማድረግ የቋንቋ ክህሎታቸውን በተሻለ መልኩ እንዲያሳድጉ እንደ ዩኒቨርሲቲም ጥረት ተደርጓል። እንደ ዲፓርትመንትም በዚህ ላይ እየሰራን ነው። በተቻለ መጠን ያው ዲፓርትመንቱን ለማደራጀት በተለያዩ ወቅቱን የዋጁ የመማሪያ ቁሳቁሶችን በማምጣት ተማሪዎች ስልጠናቸውን በዛ እንዲሰለጥኑ በማድረግ ጥረቶች እየተደረጉ ይገኛል። There are facilitated English language labs here in Federal Police. በዘመናዊ መሳሪያዎች የተደራጀ ላቦራቶሪ በመኖሩ እንደ ማንበብ፣ መጻፍና መናገር ያሉ መሰረታዊ የቋንቋ ክህሎቶችን በትክክል እንድገነዘብ ረድቶኛል። በተጨማሪ እነዚህን ክህሎቶች በብቃት የሚያስተምሩን ከፍተኛ ክህሎት ያላቸው መምህራኖችም አሉ። ስለዚህ አራቱም የእንግሊዝኛ ቋንቋ ክህሎቶች በጥሩ ሁኔታ ማዳበር ችያለሁ። Skilled and well educated professional officers that teach me to understand these skills. A lot of facilities provided for this training purpose. ለዚህ ስልጠና የተዘጋጁት በርካታ መገልገያዎች ስላሉን ለስልጠና ውጤታማነት በእጅጉ ረድተውናል። To help us more for this training. አሁን ላይ በኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ ደረጃዎች እየተሰጡ ባሉ የፈረንሳይኛ፣ የእንግሊዝኛ፣ የአረብኛና የቻይንኛ ቋንቋ ስልጠናዎች ላይ ከኢትዮጵያ ፌደራል ፖሊስ የተለያዩ የሥራ ክፍሎች የተውጣጡ የፖሊስ ኦፊሰሮችና
ከአንዳንድ የክልል ፖሊስና የፌዴራል ማረሚያ ቤት ኮሚሽን አባላት እየተሳተፉ ሲሆን በቀጣይም ተደራሽነቱን ይበልጥ ለማስፋት እየሰራ ነው። ባላደረስነው ክልሎች አካባቢ ይህን ስልጠና ተደራሽ ከማድረግ ያለን ሙሉ አቅም ተጠቅመን ወደፊት የምንሰራበት ነው። የቋንቋ ሌቭሎችን ወይ ደረጃዎችን ስናይ በተለይ እንግሊዝኛ ቋንቋውን ከሌቭል 1 እስከ ሌቭል 3 እንሰጣለን። በተለያዩ ደረጃ እንግዲህ ይህ በዚህ ሌቭል ተጠናክሮ አሁን ስልጠናው እየሰጠ ነው። የአረብኛ ቋንቋም በዚሁ በሌቭል 1 እና ሌቭል 2 እያልን እየሰጠን ነው። ቻይንኛም ወደፊት በዚህ መልኩ ተጠናክሮ የሚቀጥል ነው የሚሆነው ማለት ነው። የዚህ ስልጠና ዋና ዓላማ በዓለም አቀፍ ደረጃ ተወዳዳሪ የፖሊስ ኃይል የመገንባት ተቋማዊ ራዕይን በማሳካት የፖሊስ አመራርና አባላትን ሙያዊ ብቃትና የመግባባት ክህሎት ወደ አህጉራዊና ዓለም አቀፍ ማሸጋገር ነው። ይህ ቋንቋ ስልጠና ሲከፈትና ስራ ሲጀምር ለተቋሙም የሆነ ኢምፓክት የሆነ ነገር ማምጣት አለበት። ተቋሙን ሊያግዝ ይገባል ብለን ነው እንደ ተቋሙ ዲፓርትመንት ሊከፍት የቻለውና በዚህ ቋንቋ ዲፓርትመንት ተምረው ተቋሙ ለሚፈልጋቸው ስራዎች አገልግሎት እየሰጡ ያሉ በተለይ በአገራችን በምታዘጋጀው ትላልቅ ኩነቶች ላይ ፖሊስን በመወከል የዲፕሎማቲኮች ጋር ያለው ግንኙነት በቀላሉ በመግባባትም በኩል እገዛ አድርጓል። አልፎም ተርፎ እስከ መምርም የደረሱ ሰልጣኞች እንዳሉን ነው። እዚሁ ቋንቋ ዲፓርትመንት ተምረው አቅማቸውን አጠንክረው መምህር እስከ መሆን ድረስ የደረሱ የፖሊስ አመራርና አባላት ለማፍራት ችለናል። የዓለም አቀፍ ቋንቋ ሰልጣኝ የፖሊስ ኦፊሰሮቹ የታጠቁትን የቋንቋ ክህሎት ወደ የሕግ ማስከበር ተግባር የቀየሩ ሲሆን በዓለም አቀፍ መረቦች የሚፈጸሙ ድንበር ተሻጋሪ ወንጀሎችን ከዓለም አቀፍ የፖሊስ ህብረት ድርጅት ኢንተርፖልና ከአህጉራዊ የፖሊስ ተቋማት ጋር በመተባበር የበለጠ መከላከልና ማጣራት እንዲችሉም ስልጠናው ይረዳቸዋል። ፖሊስ ስራ በጣም ሰፊ ነው። በየክልሉ በየቦርደሩ የኛ ፖሊሶች አሉ። ከሌሎች ቦርደር ከሚያዋስኑ ጋር ባለን ግንኙነት ይሄ ቋንቋ እገዛ አድርጓል። ግን ከዚህ በተሻለ በጣም መስራት ይጠበቅብናል። because policing is a universal profession. ፖሊስነት ዓለም አቀፍ ሙያ እንደመሆኑ መጠን እንደ ፖሊስ አባል ጥሩ የእንግሊዝኛ ቋንቋ የመረዳት ክህሎት መኖሩ ለማህበረሰቡ የምሰጠውን አገልግሎት ለማሻሻል ይረዳኛል። እኔ በኦሮሚያ ፖሊስ ተቋም የምሰራ ቢሆንም የፖሊስ ስራ በየትኛውም ቦታ ተመሳሳይ በመሆኑ ዓለም አቀፉ ማህበረሰብ ደህንነቱ የተጠበቀ እንዲሆን ከፌደራል ፖሊስ ጋር አብረን እየሰራን እንገኛለን። So we work as collaboratively to save the international community as they feel secure. Being a student of English language has a lot of advantages. You can የእንግሊዝኛ ቋንቋ ሰልጣኝ መሆን በርካታ ጥቅሞች አሉት። የመግባባት፣ የማንበብ፣ የማዳመጥና የመናገር ክህሎቶችን ማዳበር ትችላለህ። በአሁኑ ጊዜ እንግሊዝኛ ቋንቋን ማወቅ ዓለም አቀፋዊ አስፈላጊነት አለው። በእንግሊዝኛ መግባባት ስትችል ዓለም አቀፋዊ እይታ ታሰፋለህ። ስለዚህ እንግሊዝኛ በጣም አስፈላጊ ነው። You can expand the world view when you can speak English language, okay? So English language is very important. የኢትዮጵያ ፖሊስ አመራርና አባላት በተባበሩት መንግስታትና በአፍሪካ ህብረት የሰላም ማስከበር ተልእኮዎች ላይ በመሰማራት ከተለያዩ ሀገራት የሰላም አስከባሪዎችና ከዓለም ማህበረሰብ ጋር በዓለም አቀፍ ቋንቋዎች በመግባባት ፖሊሳዊ ግዳጃቸውን በላቀ ብቃት እንዲወጡ ይህ ስልጠና ያግዛቸዋል። የተባበሩት መንግስታት የሰላም ማስከበር ተልእኮ ላይ ሀገራችን ወክሎ እንደ ፖሊስ እንሳተፋለን። ይህ ተሳትፎ ካሁን ቀደም የነበረን ተሳትፎ አነስተኛ ነበር። የውጭ ቋንቋዎች ስልጠና ዲፓርትመንት እንደ ዲፓርትመንት ከተከፈተ በኋላ ያለንን ተሳትፎ ቁጥር በጣም ከፍ አድርጓል። ያ ማለት ምንድነው? የቋንቋ ክህሎት ደረጃቸውን ለማሻሻል ያለንን ተሳትፎ በጣም ከፍ አድርጓል። Being a student of English language has numerous advantages. የእንግሊዝኛ ቋንቋ ተማሪ መሆን በርካታ ጥቅሞች አሉት። ከነዚህም መካከል እኔ የፖሊስ አባል እንደመሆኔ እንግሊዝኛ ማወቄ ለህብረተሰቤ እንዲሁም ለዓለም አቀፍ ማህበረሰብ ተገቢውን የፖሊስ አገልግሎት በብቃት እንድሰጥ ይረዳኛል። ኢትዮጵያ እንደ የአፍሪካ ህብረት ያሉ የበርካታ ዓለም አቀፍ ድርጅቶች መቀመጫ ከመሆኗም በላይ በርካታ ኤምባሲዎች ይገኙባታል። በተጨማሪም የውጭ ሀገራት ቱሪስቶች ወደ ሀገራችን ይመጣሉ። ከነሱ ጋር በጥሩ ሁኔታ ለመግባባት እንግሊዝኛን መረዳት እጅግ አስፈላጊ ነው። Ethiopia
and I also serve like tourists in order to communicate with them. Having understand English is better. አዲስ አበባ የበርካታ ዓለም አቀፍ ድርጅቶች የኤምባሲዎችና የዲፕሎማቶች መቀመጫ እንደመሆኗ መጠን የፖሊስ ኦፊሰሮች ከውጭ ሀገር ዜጎች ጋር አዎንታዊ ግንኙነት በመፍጠር የሚጠበቅባቸውን ህጋዊ አገልግሎት እንዲሰጡ የዓለም አቀፍ ቋንቋዎች ስልጠና ወሳኝ ነው። Our country Ethiopia hosts different international conferences. ሀገራችን ኢትዮጵያ በርካታ ዓለም አቀፍ ጉባኤዎችንና ስብሰባዎችን ታስተናግዳለች። የአፍሪካ ህብረት ዋና መስሪያ ቤትና በርካታ ዓለም አቀፍ ኤምባሲዎች አዲስ አበባ ውስጥ ይገኛሉ። ስለዚህ የኢትዮጵያ ፌደራል ፖሊስ እነዚህን ዓለም አቀፍ ማህበረሰብ የማገልገል ኃላፊነት ስላለበት የፖሊስ አባላት ለዓለም አቀፍ ማህበረሰብ አገልግሎት ለመስጠት እንግሊዝኛን ማወቅ ይጠበቅባቸዋል። So police officers should know about this language, English language. ወይ ሰብረ ከኢትዮጵያ ሬጉላር አካይ ኢትዮጵያ የበርካታ ኮንፈረንሶችና የዲፕሎማሲያዊ ሁነቶች አስተናጋጅ ነች። በመሆኑም ይህ ስልጠና በመጀመሪያ ደረጃ እነዚህን ሁነቶች ለማመቻቸት፣ በሁለተኛ ደረጃ ደግሞ ጸጥታቸውን ለማረጋገጥ እጅግ ጠቃሚ ነው። እንደ ፖሊስነታችን የሁነቶችን ደህንነት የመጠበቅ እንዲሁም የተሳታፊዎችን ፍላጎት የመረዳት ኃላፊነት አለብን። ፓስከ ንሶም ፖሊሲዬ ንዱዋ አሱሪ ለሴኩሪቲ የኢትዮጵያ ፖሊስ ዩኒቨርሲቲ የሚያካሂደው ይህ የዓለም አቀፍ ቋንቋዎች ስልጠና የተቋሙን ዓለም አቀፋዊ ተወዳዳሪነት ከማሳደጉም ባሻገር የፖሊስ ኦፊሰሮቹ ዜጎችን ሆነ የውጭ እንግዶችን በተቀላጠፈ እና በብቃት እንዲያገለግሉ በማድረግ የዘመናዊ የህግ ማስከበር ምሳሌነታቸውን የሚያረጋግጡበት ነው። አቫንታጅ ላንግ ፍራንሴ እቱን ፈረንሳይኛ ዓለም አቀፍ ቋንቋ በመሆኑ በብዙ ሀገራትና ዓለም አቀፍ ድርጅቶች ውስጥ ይነገራል። በመሆኑም ቋንቋውን መማር ዓለም አቀፍ ትብብርን ያቃልላል። ተቋሙ ከዓለም አቀፍ ድርጅቶች ጋር ያለውን ግንኙነት ያጠናክራል። አዳዲስ እድሎችንም ስለሚከፍት እጅግ ጠቃሚ ነው። ኡቨር ኡሲ ኖቬል ኦፖርቹኒቲ frankly speaking this studying language helps me. እውነቱን ለመናገር የእንግሊዘኛ ቋንቋን መማር በእንግሊዘኛ የተጻፉ የተለያዩ የመረጃ ምንጮችን በቀላሉ ለማግኘትና ለማንበብ ይረዳኛል። በተጨማሪም ከተለያዩ ሀገር ጎብኚዎችና እንግዶች ጋር በጥበብና በብቃት ለመግባባት ያስችለኛል። with foreigners and delegates. As a police we serve not only Ethiopian but also እንደ ፖሊስ ተቋም አገልግሎታችን ለሀገራችን ዜጎች ብቻ የተወሰነ አይደለም፣ ለዓለም አቀፍ ማህበረሰብም ጭምር እንጂ። ተቋማችን ሁለት ዋና ዓላማዎችን ሰንቆ ይንቀሳቀሳል። የመጀመሪያውና ዋነኛው ሰላምና ደህንነትን ማስጠበቅ ሲሆን፣ ሁለተኛው ደግሞ በኢትዮጵያ በሚካሄዱ ዓለም አቀፍ ስብሰባዎችና አህጉራዊ መድረኮች ላይ የሚታደሙ እንግዶቻችንን በብቃት ማስተናገድና ደህንነታቸውን ማረጋገጥ ነው። we have to serve our guests. ሰልጣኝ የፖሊስ ኦፊሰሮቹ የዓለም አቀፍ ቋንቋ ስልጠና መውሰድ ለሚፈልጉ ሌሎች የፖሊስ አመራርና አባላት መልእክት አላቸው። If they want to be a professional police or a global police, ዓለም አቀፋዊ ፖሊስ መሆን የሚፈልጉ ከሆነ ቢያንስ አንድ ወይም ሁለት ዓለም አቀፍ ቋንቋዎችን ማወቅ አለባቸው። ያለ ቋንቋ ዕውቀት አገልግሎታቸውን ለዓለም አቀፍ ማህበረሰብ መስጠት አይችሉም። በተለይም አዲስ አበባ ውስጥ በሚሰሩበት ጊዜ ቋንቋ ማወቅ ግዴታ ነው። ስለዚህ ወደኛ እንዲቀላቀሉና ክህሎታቸውን እንዲያሳድጉ ጋብዛለሁ። So I invite them to join us and develop their skill. I have the message to my fellows, to my co-workers. ለስራ ባልደረቦቼ የማስተላልፈው መልእክት ኑና የኢትዮጵያ ፖሊስ ዩኒቨርሲቲ ዓለም አቀፍ ቋንቋ የስልጠና ክፍልን ተቀላቀሉ። በእንግሊዝኛ ቋንቋ መግባባት፣ መጻፍና ማዳመጥ መሰረታዊ ክህሎቶችን ታገኛላችሁ ስል መክራችኋለሁ። I will advise them to join this language department. በማንኛውም ደረጃ የሚገኝ የፖሊስ አባልና መኮንን ቋንቋ ቢማር ተቋሙንም ይጠቅማል፣ ራሱንም ይጠቅማል። እንግዲህ ወደፊት ዘመናዊና የዓለም አቀፋዊ ፖሊስ ለመሆን ጊዜውን የዋጀ ፖሊስ ለመሆን ቋንቋ እጅግ ጠቀሜታ ስላለው ወደ ቋንቋ ዲፓርትመንታችን መጥተው ማንኛውም የፖሊስ አባል የቋንቋ ስልጠና ቢማር ጠቀሜታው የጎላ ስለሆነ ተማሩ ለማለት እፈልጋለሁ።